ፊታችሁ እንዲጠራ በተፈጥሮ በቤታችሁ ማዘጋጀት የምትችሏቸውን 5 ነገሮች ልንገራችሁ። አንዱ ባይኖራችሁ አንዱ ሊኖራችሁ ስለሚችል በደንብ አዳምጡ። የመጀመሪያው ግሪን ቲ ወይም ደግሞ አረንጓዴ ሻይ ነው። ይሄ ደግሞ ምን ይረዳችኋል? አንደኛ ፊታችሁ ብራይት ወይም ደግሞ የፈካ እንዲሆን ያደርጋል። ሁለተኛ ፊታችሁ እንዳይሸበሸብ እንዲሁም ደግሞ ኢንፍላሜሽን ካለ ለመከላከል ይረዳችኋል። አዘገጃጀቱ ግሪን ቲውን ታፈላላችሁ ወይም ደግሞ አረንጓዴውን ሻይ ካፈላችሁ በኋላ እስኪቀዘቅዝ ድረስ መጠበቅ። ከዛ በኋላ በጥጥ አምጥታችሁ ፊታችሁ ላይ ማድረግ። ካደረጋችሁ 15 ደቂቃ ከቆያችሁ በኋላ ፊታችሁን መታጠብ። ሞይስቸራይዝ ማድረግ የምትፈልጉ ሰዎች ሞይስቸራይዝ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ጥቁር ነጠብጣብ ፊታችሁ ላይ ካለባችሁ ነው። ይሄም ደግሞ ታደርጋላችሁ ኩከምበርና ድንች አንድ ላይ መፍጨት። ከፈጫችሁ በኋላ ፊታችሁ ላይ መቀባት። 15 ደቂቃ ቆይታችሁ ፊታችሁን መታጠብ። ቅባታማ ሆኖ ፊታችሁ ላስቸግራችሁ፣ ይሄም ደግሞ ታደርጋላችሁ ኦትሚል ታመጣላችሁ። ከፈጫችሁት በኋላ ትንሽ ማር አድርጋችሁ ከማሩ ጋር አንድ ላይ ማቀላቀል። ከዛ በኋላ ፊታችሁን ቀስ ብላችሁ በክብ ሞሽን ፊታችሁን ማሸት። ከዛ በኋላ ፊታችሁን መታጠብ። አራተኛ ደግሞ እርጎና እርድ ናቸው። እርጎና እርዱን ካቀላቀላችሁ በኋላ ፊታችሁን መቀባት። ከ10 እስከ 15 ደቂቃ ማቆየት። እርድ ኢንፍላሜሽን ካለ ይቀንስላቸዋል። እንዲሁም ደግሞ ቫይታሚን ሲ በውስጡ ስላለ ብራይት ቆዳ እንዲኖራችሁ ይረዳል። እርጎ ደግሞ ላክቲክ አሲድ በውስጡ ስላለ ኤክስፎሊየት ያደርግላችኋል። አምስተኛና የመጨረሻው ደግሞ በቂ ውሃ መጠጣት ነው። ውሃ ሁላችሁ ማግኘት ትችላላችሁ። በቂ ውሃ በምትጠጡበት ሰዓት ቆዳችሁ የጠራ እንዲሁም ደግሞ የፈካ ቆዳ ይኖራችኋል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።